ደስታ፣ ሰላም ያለው ትዳር የትዳርን ዓላማ የጠበቀ ነው። ሁሉም ነገር ዓላማ አለው፣ ትዳርም ዓላማ አለው። የመጀመሪያው የትዳር ዓላማ ለጽድቅ ነው። ይህን ቃል ሰምታችሁ ይሆን? በፍትሐ ነገሥት አንቀጽ 24 የእግዚአብሔርን መንግሥት የወርሱ ዘንድ ብሎ ነው የሚጀምረው። የትዳር ዓላማ ለጽድቅ ነው። በሥጋው ደሙ አንድነት ሆነን እግዚአብሔር አንድ ያደረገውን ሰው ያለ የተባለለት ቅዱስ ጋብቻ ዓላማው በገበላነው ሥጋና ደም የዘላለም ሕይወት ለመውረስ ነው። ሚስት ለጽድቅ ምክንያት እየሆነች ነው? ባሎች ለሚስት መጽደቅ ምክንያት እየሆንን ነው ወይስ ለመንገብገቧ? እሱን ካገባው ጀምሮ ነው ፊቴ ሁለት መልክ ያወጣው የምትል ሚስት ብዙ ነች። እያማረረችኝ ነው ወይስ እያመሰገነችኝ? እያማረረች ነው። የእሷን ጭቅጭቅ ከምሰማ ውጭ ማምሸት ይሻለኛል የሚል ነው ባልሽ፣ ወይስ አንቺን እየናፈቀ በጊዜ የሚገባ ነው? እንግዲህ ወገኖች ዓላማው ለጽድቅ ነው። እንኳን ለጽድቅ ጽድቁ ቀርቶብኝ እንዳለው ሊሆንብን ነው። ሰላሙም ጠፍቷል፣ ደስታውም ጠፍቷል። ሁለተኛው የጋብቻ ዓላማ መረዳዳት ነው። ሁላችን የምናውቀው ባልና ሚስቶች ግን እየተረዳዳን ነው፣ እየተጋገዝን ነው። በመንፈስም በሥጋም በመሳሰለው እየተረዳዳን ነው። ዛሬ እኮ አካል ሰጥተው ገንዘብ የሚደብቁበት ዘመን ነው። የባሏን ገንዘብ የማታውቅ ሚስት ብዙ ነች። የሚስቱን ደሞዝ የማያውቅ ባል ብዙ ነው። ለምን ሆነብን? እንዲህ ያስባርካል እንዴ? እንዲህ ያለው ይባረካል ወይ? አካል ሰጥተዋል፣ በአንድ ቤት ያድራሉ። ገንዘባቸው ግን ለየቅል ነው። ያም ሆኖ አይነጋገሩም። ግልጽነት የለም፣ መተማመን የለም። ጋብቻ እኮ ለመረዳዳት ነው። ሦስተኛው ጋብቻ ዘር መተካት ነው። እግዚአብሔር የሰጠንን ዘር ይባርክልን። የእግዚአብሔር የሆኑ ልጆችን ለማፍራት ነው። እንደ ወይራ ቡቃያ ልጆች በማዕድ ዙሪያ ይላል። ወገኖች ልጆቻችን እንዴት እያሳደግ ልጆች የእግዚአብሔር ስጦታዎች ናቸው። 16 ስለ ልጆች እየተመካከርን ነው። እያደጉ ነው። ልጅን በምክርና በተግሳጽ አሳድገው ኤፌሶን ምዕራፍ 6 ላይ አባቶች እናቶች ልጆች እንዴት እያደጉ ነው። ኢትዮጵያ እያሳደግን አውሮፓዊ እየሆኑብን ነው። የሚበሉት የሚጠጡት እዚህ ነው። ስነ ልቦናቸው ግን እንግሊዝ ነው። እንዴት ነው? አፄ ካሌብን የሚያውቅ ልጅ ተክተናል። ቅዱስ ያሬድን የሚያውቅ ልጅ ተክተናል። ቅዱስ ላሊበላን የሚያውቅ ልጅ ተክተናል። ከስም አወጣታችን ጀምሮ ሀገር በቀልነን፣ ሃይማኖት ተኮርነን። እኛም እነሱም እኮ ልቦናችን የሚኖረው ነጮች ጋር ነው። ኢትዮጵያዊ ልጅ ኦርቶዶክሳዊ ልጅ እያፈራን ነው ወይ? ብዙዎች እያፈሩ ነው፣ እግዚአብሔር ይመስገን። ግን የከፊሉስ እውነት ምን ነው የሚጋደል ሆነ? በእውነት ማሽን